ክርስቲያኖን ምንም ጊዜ እንደሚበልጥ ይፋ ተደረገ። የዓለማችን የምን ጊዜ ምርጥ 10 ተጫዋቾች ስም ዝርዝር ትላንት ሜይ 18 ይፋ ሆኗል። ንጉሱን መሲ በአንደኛነት ያስቀመጠው የዓለም አቀፍ የእግር ኳስ ታሪክና ስታቲክስ ፌዴሬሽን IFFHS ባወጣው መረጃ በወንዶች በታሪክ የምን ጊዜ ምርጥ እግር ኳስ ተጫዋቾች 10 ሲያስቀምጥ አንደኛ ሊዮኔል ሜሲ፣ ሁለተኛ ፔሌ፣ ሶስተኛ ዲያጎ ማራዶና፣ አራተኛ ክሪስቲያኖ ሮናልዶ ወይም CR7፣ በአምስተኛ ጆዋን ክራፍ እያለ የሚቀጥሉትን አስቀምጠዋል። ሴቶች ደግሞ የምን ጊዜ ምርጥ ከተባሉት ውስጥ ብራዚላዊቷ ማርታ የመጀመሪያው ስትሆን አሜሪካዋ ሚያ፣ ካናዳዋ ክሪስቲና ሲጠቀሱ የቀሩት እዚህ ጋር ተቀምጠዋል። እንደሚታወቀው ከወራት በፊት በወጣው መረጃ የ20ኛው ክፍለ ዘመን የዓለማችን ምርጥ ግብ አስቆጣሪ ተብሎ ከተዘረዘሩት ውስጥ በ916 ጎል ክሪስቲያኖ ሮናልዶ የመጀመሪያ ሲሆን ሁለተኛው ሊዮኔል ሜሲ በሶስተኛነት፣ ሌዋንዶስኪ በአራተኛነት፣ ሉዊስ ሱዋሬስ ያለ ይቀጥላል። ነገር ግን በክሪስቲያኖና በሜሲ መሃል ያለው የምን ጊዜ ምርጥ ማን ነው ለሚለው ጥያቄ በዓለም አቀፍ ደረጃና በእግር ኳስ ኤክስፐርቶች ሊዮኔል ሜሲ ምን ጊዜም የታሪካችን ምርጥ ተጫዋች ተብሎ በቀዳሚነትና በአንደኛነት ላይ ተቀምጠዋል። ስለዚህ ከዚህ በኋላ ዘጎት የሚባለው ሊዮኔል ሜሲ እንጂ አራተኛነት ላይ ያለው ክሪስቲያኖ ሮናልዶ እንዳልሆነ የዓለም አቀፍ የእግር ኳስ ታሪክና ስታቲክስ ፌዴሬሽን አሳውቋል።